ሰሞኑን ከዘሪቱ ከበደ መጽሐፍ ጋር በተያያዘ በአንድ ጉዳይ ላይ ፎከስ አድርገው በርካታ ሰዎች መረጃ ሲያስተላልፉ አይቻለሁኝ። በእርግጥ መጽሐፏ ስለ ወሲብ ጉዳይ ብቻ ነው የሚያወራው ወይስ ሌሎችን ጉዳዮች ይዟል? ስለ ወሲብስ ከሆነ የዘሪቱ ዋነኛ ዓላማ በወሲብ ጉዳይ ላይ ያላትን ገጽታ አጉልታ ማሳየት ነው ወይስ ሌላ ዓላማ ነበራት? እኔ መጽሐፉን እንዳነበበ ሰው የተረዳውላት ትልቅ ቁም ነገር አለ። አንደኛ እሷ ባለፈችበት ህይወት ውስጥ የሚመጡ ወጣቶችን ትልቅ ትምህርት ሊሰጥ የሚችል መጽሐፍ ነው። ይሄ ትልቅ በረከት ነው። ከዚህ አንጻር ብዙ ወጣቶችን ታድጋለች የሚል እምነት አለኝ። ምክንያቱም ሰው ልጅ የሚወድቅበት በርካታ ጉዳዮች አሉ። ከዛ በመነሳት ዘሪቱ ያለፈችበትን ጉዳይ እዚህ መጽሐፏ ላይ ማውሳቷ ትልቅ ጉዳይ ነው፣ ክብር ሊሰጣት ይገባል። ይሄ ከሞራል አንጻር ነው የምላችሁ። ወደ መንፈሳዊ ነገሯ ደግሞ ስንመጣ ይሄ መጽሐፍ ንስሐ የገባችበት መጽሐፍ ነው። ንስሐ በገባችበት ጉዳይ ላይ ደግሞ እናንተ ኃጢአቷን እያነሳችሁ እንደገና እንድትናዘዝ የምታደርጉበት ሁኔታ ምንም የለም። እንነጋገር ከተባለ በበደልና በኃጢአት ከኔ የበለጠ የከረፋ ነገር ያለው አለ ብዬ አላምንም። ዘሪቱ ጉዳዮቿን ጠቅላላ ወደ ብርሃን ይዛ ስለመጣች ነው ለዚህ የበቃችው እንጂ ሁላችንም እኮ በጨለማ ውስጥ ምን እንደምንሰራ ይታወቃል። ከዚህ አንጻር ዘሪቱ ኃጢአቷን ያወራረደችበት መጽሐፍ ነው። የሷ አቅም የሷ ፐርሰናሊቲ ሳይሆን የእግዚአብሔር ጸጋ እንዳቆማት የመሰከረችበት መጽሐፍ ነው። እዚህ ውስጥ በርካታ ቁም ነገሮች አሉ። ይቅርታዎቿን ታገኛላችሁ። በጉዞ ዘሪቱ ውስጥ በዓለም ሽያጭ ላይ ገንዘብ ድርሻ ላይ የነጠቋትን ሰዎች ከሳ ስለ እግዚአብሔር ብላ ግን የተወች እህት ናት እኮ። ስለዚህ የምንፈልገውን ነገር ብቻ አይደለም ከዚህ ውስጥ እያወጣን መርጨት ያለብን። በእርግጥ ማድረግ የሚገባን ነገር ምንድነው? ሙሉ መጽሐፉን አንብቦ እንደተረዳ ሰው ገንቢ ሀሳብ ብንሰጣት ነው ልጅቷ ልናበረታታት የሚችለው። ሰውን ለመጣል መሮጥ በጣም ቀላል ነው። ሰውን ከፍ ከፍ ለማድረግና በሁለት እግሩ ለማቆም ነው የሚከብደውና ቀላሉን ነገር የምታደርጉ ሰዎች እግዚአብሔር በጊዜው ብድራታችሁን ይከፍላችኋልና ወዩ ለራሳችሁ። ይህን ማለት እፈልጋለሁ እና ዘሪቱ እግዚአብሔር ይባርክሽ። ስለዚህ መጽሐፍ በርቺ፣ መልካም ነገር ነው የሰጠሽን ማለት እፈልጋለሁኝ። አንብቡት። ሳታነቡ ደግሞ ወደ ሚዲያ አትምጡ። ምርጥ መጽሐፍ ስለሰጠሽን በድጋሚ እናመሰግናለን። ብለስ ይሁን።